በዛሬ ቪዲዮ የትምህርት ቤታችሁ አስተዳደር እና የሌላ ስራ አስፈጻጸም ኃላፊነት ያላቸው ግለሰቦች እንደየስራቸው ሄኖን ስኩል ለመጠቀም እንዴት እንደምንመዘግባቸው እናያለን። በመጀመሪያ ከዝርዝሩ አድሚሽን ይምረጡ። ቀጥለው አድሚሽን ስር ካሉት ውስጥ ስኩል ኦፊሻልስ የሚለውን በመጫን አዲስ ገጽ ይክፈቱ። በተከፈተው ገጽ ላይ የሰራተኛውን ሙሉ ስም ከናያት ኔም፣ ፋዘርስ ኔም እና ግራንድ ፋዘርስ ኔም በሚለው ላይ ያስገቡ። ቀጥለው ጀንደር በሚለው ላይ ጾታ ያስገቡ። እንደየአስፈላጊነቱ የአስተዳደሩ የትውልድ ቀን በርዝዴት ላይ ያስገቡ። ፎቶ ከፈለጉ ደግሞ አፕሎድ ፎቶ የሚለውን በመጫን የሚፈልጉትን ፎቶ መርጦ ያስገቡ። ቀጥለው አስተዳደሩን የሚገኝበትን ክፍለ ከተማ፣ ስትሬት አድረስ እና የቤት ቁጥር ያስገቡ። ቀጥለው ኮንታክት ስር በሚገኘውን ፎን ናምበር የአስተዳደሩን ስልክ ቁጥር ያስገቡ። አሁንም ኢሜይል እና የቴሌግራም የተጠቃሚ ስም ያስገቡ። በመቀጠል እንደየአስፈላጊነቱ የሰራተኛውን ስራ፣ የትምህርት ደረጃ እና ስራ ልምድ፣ ጆብ ፖዚሽን፣ ኤዱኬሽን ሌቨል እና ኤክስፒሪየንስ በሚሉት ላይ ያስገቡ። ቀጥለው የሚመዘግቡትን ሰራተኛ የሄኖን ስኩል ሲስተም ላይ ተጠቃሚ ከሆነ ዩዘር ኢዝ ኤሊጂብል ፎር ዚስ ሲስተም የሚለውን ያብሩት። ሲያበሩት የሚታየውን ሮል ወይም የሰራተኛው የስራ ድርሻ ወይም ሚና ከዝርዝሩ ይምረጡ። ቀጥለው ግሬድ ሳይክል በሚለው ላይ ደግሞ አሁን የምንመዘግበውን አስተዳደር ትምህርት ቤቱ ላይ ካሉት የትምህርት ደረጃዎች ውስጥ ለማየትና መቆጣጠር የተፈቀደለትን የትምህርት ደረጃ ከዝርዝሩ ይምረጡ። ለምሳሌ ካሉት የትምህርት ደረጃዎች አሁን የምንመዘግበውን አስተዳደር ለ11ኛ እና 12ኛ ክፍል ያሉትን ብቻ ለማየትና መቆጣጠር ፍቃድ የሚሰጠው ከሆነ ፕሪፓራቶሪ የሚለውን ብቻ ይምረጡ። ሁሉንም ማየትና መቆጣጠር የሚችል ከሆነ ግን ሁሉንም ይምረጡ። ልብ በሉ፣ ከመጨረሳችሁ በፊት የስታር ምልክት ያላቸው መጠይቆች በተሳካ ሁኔታ መሟላታቸው ያረጋግጡ። በመጨረሻ ክሬት የሚለውን በመጫን የትምህርት ቤቱ ሰራተኛ በቀላሉ በመመዝገብ የተሰጠው ዩዘር ኔም፣ የተጠቃሚ ስምና የይለፍ ቃልን ማግኘት ይችላሉ።